ሰንበት ያለ የእኛን እህቶች የነበሩትን እህቶች ፍለጋ የገቡ ዱርዬ ወጣቶች አሁን አስተማሪ ሆኑ ሰዎች በጣም ይደንቀኛል። አሁን ወረብ ላይ ከበሮ እየመቱ ቆሞ ማለት ምናምን ሳያቸው የመጀመሪያ ኢንቴንሽናቸው መነዘር ትዝ ይለኛል። ላይክ መማር አይፈልጉም ነበር፣ እነሱ ካልመጡ አይመጡም ነበር እና አስቀጥቀም ሰው አንዳንዴ ስለማንሰማ እኮ ነው እግዚአብሔር ህመም መከራ ያመጣብን እና እኔ ለሚሰማ ሰው መናገር የምፈልገው እስቲ በህይወታችሁ ያለ አንድ ህመም ካለ እግዚአብሔር በእርሱ ምን ሊናገረኝ እየሞከረ ነው፣ ምን ሊለውጥ እየሞከረ ነው የሚለውን ሰው ቢሰማ መቀየር ይችላል አይደል? ትዕቢተኛ ከሆነ የሆነ እግዚአብሔር ጥምዝዝ አድርጎ ስብር ያደርግሃል አውቆ ማለት ነው። እንድትሰማው እንድታውቅ ቦታው እግዚአብሔር የሚሰብርም ነው የሚያድንም አምላክ ነው እና አብዛኞቻችን ሮማንቲሳይዝድ የሆነ ቪው አለን። እግዚአብሔር የኔ መሐሪ መዝሙር መሐሪ ነው እግዚአብሔር ይሰብርሃል ልብን አድርጎ በቃ ይናገራሉ ነቢያቱ። ሲምፕልነቱን አክሰፕት ማድረግ ላይክ እግዚአብሔርን አንኳሩ ይከፈትላችኋል እኮ ብር መታች አስገቡ አይገርማኝ። ላይክ እኛ ልንረዳው አልቻለም ክርስቶስ ምን ያህል ቅርባቸው ነው። እንዴት ሰው መፈለግ ብቻ ያድነዋል? ማንነቱ ፐርሰናሊቲ ያደርገዋል። ማንነታችን አይደለም ኃጢአት ማንነታችን አይደለም። እኛ ላይ የወደቅንበት በሽታ ነው እና ማንም በበሽታው የሚጠራ ሰው እሱ እኮ ችግሩ በሽታው ማንነታችን እየሆነ መጣ እንጂ ማንም ክርስቶስ በበሽታችን አይደለም የሚጠራ። አልዓዛርን ከሞተ በኋላ 4 ቀን እኮ አልፎታል አይደለ? ምን ብሎ ነበር የጠራው? አልዓዛር። እኛ ሰው አንድ ቀን ሲሞት ክርስቶስ ይሆናል እንጂ ሀዞ የሁሉም ሰው ይለያያል። እናንተ ያለን የጸሎት ህይወት በእርግጠኝነት ተመሳሳይ አይደለም። የምንጸልይበት ታይም የምንጸልየው ጸሎት የሚሰማን እርካታና የምናገኘው ክርስቶስ እኮ ተመሳሳይ ነው። ግን የምንሄድበት ፓስ ተመሳሳይ ሊሆን አይችልም። የአብዛኛው ክርስቲያን ደግሞ ልክ እንደዛ ነው። እኔ እንደውም አንዳንድ ጊዜ ማገኛቸው ሰዎች የምጠይቀው በጣም ደስ የሚለኝ እግዚአብሔር እንዴት ኤክስፕሬስ መታረቁ የሁሉም ሰው ስለሚል ሰክሰስፉል አሁን የሆነ መንገድ ቢዝነስ አብዛኛው ካየው ላይክ የተጻፈ ነገር ናቸው። ትንሽ የሚለያይ ይኖረዋል እንጂ የምታደርጋቸው ፕሮሰሶች ይኖራሉ። መንፈሳዊነት ላይ ግን እንደዛ አይደለም። መንፈሳዊ ተግባሮች በጣም አስፈላጊ ናቸው። ይህ ጸሎት፣ ጾም፣ ስግደት የመሰሉትን ከምን ነገር በላይ ንስሐና ስግደት የመሰለ ነገር የለም። እኔ እንደ ፐርሰናል በጣም ያዩ ተጽዕኖ ኢንቫይሮንመንት ሰው ብቻውን መዳን አይችልም። ሚንስ ግዴታ ሰው ማዳን አለበት ብቻ ሳይሆን አንተ ብቻ ሞክር አትችልም። ጊዜ ክርስቶስን ልታይበት የምትችለው ሰው ያስፈልጋል። ማለት በጣም ፑሽ የሚያደርግ ያስፈልጋል። እና ሰው አሁን በጣም ሶሻል ላይፍ የወደቀበት ትውልድ ላይ ደርሰናል። ማንም ሰው መነቃቃት ይፈልግ የሆነ ፊክስ ማይል ያሳያል። ከዛ ዞሮ ምን ብትሞክር ራሱ ሰው ከስልኩ ጋር ስቲፍ እንደውም አንዴ እያልከኝ ነበረ የሆነ ግቢ ውስጥ እንትን እያለ ለልጅ ሄደ ለማናገር ስሞክር መለሰለ መዳን ሳይ ላይፈልግ በጣም እኮ መዳን መለወጥ የሚፈልግ ልጅ ያናገርኩ ግን ምን አገባህ የሚችል ማንም አሁን ፐርሰናል ላይ ባውንደሪውን እንዲታለፍበት አይደለም። ያንን የሚያፈርስልን ትልኛለች ክርስቶስ አድርገህ ራስን የምታዋርድበት ጓደኛ ያስፈልግ። ቁጭ አድርገህ ራስን የምታዋርድበት ሰው ያስፈልግ። ኢጎህን ማጠበቅበት አለ ምን መሰለህ። አሁን እኛ በእውነት እግዚአብሔር እንዳለ ኤግዚስተንሱ በደንብ የምናምን ሰዎች ኖሮ ድሮ ነበር ከኃጢአት የምንርቀው። ዳና ሶስታችን አሁን እዚህ ኃጢአት እየሰራን ያለው አንደኛ ካሜራ አለ፣ ሰው አለ፣ ወደድክም ጠላህም ታምነዋለህ በውስጥ ብቻ ነው። ኃጢአት የሰራው እኮ እግዚአብሔር እንዳለ ከልብ ስለማታምነው ይመስልሃል፣ የምታምን ይመስልሃል እንጂ የምር ኤግዚስተንሱ አሁን ቅዱስ አፈወርቅ ሰው ሆይ አትርሳ፣ ሰማይና ምድርን የፈጠረ እግዚአብሔር ሁልጊዜ እንደሚያይ አትርሳ እና ዝም ብለህ አስበው። ይህ ትውልድ ዳትስ ላይ ከባውንደሪ በጣም ባውንደሪ እየሰፋ ነው የሚሄደው። ሁሉ ነገር ፐርሰናል ነው የሚያደርገው። ሶሻል ሚዲያ ላይ ሼር የሚያደርገው ነገር ራሱ ተጠንቅቀው ዳትስ ላይ ያንን የጎህን ያንን መስመርህን ሲማረው ለማን በጣም ከአንተ በስፔሻል ወይ የተሻሉ ሰዎች ጋር እኔ መጀመሪያ ሆን ሱ ያስባል። ከዛ በኋላ እሱ ራሱ ትራይ ያደርጋል። አሁን ሰንበት ያለ የእኛን እህቶች የነበሩትን እህቶች ፍለጋ የገቡ ዱርዬ ወጣቶች አሁን አስተማሪ ሆኑ ሰዎች በጣም ይደንቀኛል። ወረብ ላይ ከበሮ እየመቱ ማለት ምናምን ሳያቸው የመጀመሪያ ኢንቴንሽናቸው ነገር ትዝ ይለኛል። ላይክ መማር አይፈልጉም ነበር፣ እነሱ ካልመጡ አይመጡ ነበር ምናምን
እስክትቀም ሰው ነው ገብተዋል። እና የሆነ ራስን ማስገዛት ለሁሉም ሰው መክረው ምክንያት በቃ ያኔ ብያሉ የምትቀናበት ሰው አለ መንፈሳዊ ቤት ሲኖር የምትቀናበት ሰው ጎረቤት ሰምቲንግ ጓደኛ ምናምን ሄደህ ኢጎን ሰብረህ ራስን አስገዛዛል ደውልልኝ በጣም ከባድ ነው። እዚህ ትውልድ በተለይ እንደፈለግ ሆናለሁ ምናምን ሊሆን ስትሬንጀር ሰው ራስን አሳፈም ስትል በጣም ገባ። ግን የምር መኖር የምትፈልግ ከሆነ ቅድም ወንድማችን እንዳለው አይነት ህይወት ራስን ማግኘት የተባሉትን ጉዳዮች ላይ መኖር የምትፈልግ ከሆነ የመጀመሪያ ስቴፕ እንደኔ አገልግሎት፣ ቤተክርስቲያን ህይወት፣ ቤተክርስቲያን ሰርክል እንዴት ሼፕ እንደሚያደርጉ ብትፈልገው እንኳን የኃጢአቱን አለማየት ብትፈልገው እንኳን የሚጎትትህ ሰው አለ፣ ቴክስት የሚያደርግልህ ሰው አለ፣ ቤተክርስቲያን ማስቀደስ የሚል አባቶች የሚያገኛቸው ሚል ኢሹ የሆነ ፍሬንድሺፕ አለ ወይ ለበልኩ ፋራነት ነው። አሁን በጣም ዊርድነት በጣም መውጣት ነው። በጣም እንደሆናቸው ሜንታሊ ልክ አለመሆን ይመስላቸዋል። በጣም ድንገት ሊሆን ሰው ከጀማው መንፈሳዊ ሰው እና ባጭሩ ምክንያቱም በዚህ ኢንቫይሮንመንት ውስጥ በዚህ ሰርክል ውስጥ ቅድም ያልኩት ተግባሮች መጎለታቸው አይቀርም ግዴታ። አሁን ጸሎት ታደርጋለህ፣ አብረህ ትጾማለህ። አለመጾም እንዴት ነው የሚያሰድበው? እኔ ከጓደኞቼ ነው ጨጓራዬ ቢያመኝ መብላት አልችልም። ስድቡ ራሱ ያው አንተ ባትፈልግ እንኳን ለነፍስህ ከስጋህ ጋር ታግሎ የሚያስገዛ ጓደኛ አብረህ የምትታገልለት ማለት ነው። ሰው ከየትዳር ጓደኛ ከያዘ ማለት ትልቁ የትዳር ዓላማ እኮ ተባብረህ ተጋግዘህ መንግስተ ሰማያት መውረስ። እስከዛው ድረስ እስክንደርስ ድረስ ያለው እኮ ቢያንስ ከጓደኛ ማድረግ አለብህ። ለመንግስተ ሰማያት መንገዱ መተጋገዝ አለብና ኢንቫይሮንመንት በጣም ማድረግ አይ ቲንክ አንድ ጓደኛችን ነበረ እነሱ ይማርም የሚያውቀዋት ናትናኤል ማርቆስ ቅዱስ ሰው እኛ ጸልይልን ስለሱ ስናወራ እሱ ማሰብ መዘከር ፈልጋለሁ። እሱ አሁን እንደዚህ ነበረ ፍሬንድሺፓችን ይነግርሃል። ልክ የምትነጋገራለህ አይደለ በሰራ ኃጢአት አሁን ስድብ ብዙ ጊዜ አሁን ይሄ በጣም ቱ ክሎዝ ቱ ዘ ሃርት የሚባላል በጣም ስድቡ የእውነት ከመሰለ ያስደነግጥ ስድብ አይሆንም። አሁን ጓደኞች ይሰዳደባሉ። እውነተኛ አንዱ የሆነውን አንዱ አይነግርም። እንደዛ የራቀ ነገር ነው ሊነግሮች ኃጢአት የሚጠራ ሰው ካለ ጓደኛ በቃ ኢቶክስ ትረስ ሚ በደንብ ነው የሚሰራ እንዲህ ካለ በተለይ ደግሞ በመንፈሳዊ ህይወቱ ሻል ያለ ሰው እና አንድ ነገር መጨመር ፈልገው ማንሳት ፈልገው የነበረው እኔ ብዙዎቻችን አሁን የእግዚአብሔርን ድምፅ ለመስማት ምን ያህል ፈቃደኞች ዘይነቱ ያስፈልገናል። ከዛ ደግሞ እንፈልገዋለን። ግን እግዚአብሔር እየተናገረ ግን እሺ እንሰማዋለን። ለመስማት ፈቃደኞች ነው። እግዚአብሔር በብዙ ይናገራል። በመጽሐፍ ይናገራል። እግዚአብሔር በሰባኪ ይናገራል። እግዚአብሔር በድንጋይም በትልም ተናግሯል። እሱ አይደለም እሱ መናገሩ አያቅተው፣ ግን እኛ ዊሊንግ ነን። እግዚአብሔር አንዳንዴ ስለማንሰማ እኮ እግዚአብሔር ህመም መከራ የሚያመጣብን እና እኔ ለሚሰማ ሰው መናገር የሚፈልገው እስቲ በህይወታችሁ ያለ አንድ ህመም ካለ እግዚአብሔር በእርሱ ምን ሊናገር እየሞከረ ምን ሊለውጥ እየሞከረ የሚለውን ሰው ቢሰማ መቀየር ይችላል። ትዕቢተኛ ከሆነ ጥምዝዝ አድርጎ ስብር ያደርጋል አውቆ ማለት ነው። እንድትሰማው እንድታውቅ ቦታው እግዚአብሔር የሚሰብርም ነው የሚያድን ነው እና አብዛኞቻችን ሮማንቲሳይዝድ የሆነ ቪው አለ። እግዚአብሔር የኔ መሐሪ መዝሙር መሐሪ ነው። እግዚአብሔር ይሰብርሃል ልብን አድርጎ በቃ ይናገራሉ ነቢያቱ እኮ ከባድ ይሆንባቸዋል። በቃ ግን ሊያድን ሆኖ የሚሰብር እና የሰበረንን አንዳንድ ጊዜ የምናደርገዋለን። ያችግሩ እሱ የዲያብሎስ ፈተና ነው። እግዚአብሔር ሲናገረን ዲያብሎስማ እግዚአብሔር ሎቱ ስማት እሱ ሊቀይረን እየሞከረ የዲያብሎስ ፈተና ከተቸገሩ እንለዋለና ለመስማት እና ራሳችን ኮንፊደንስ እኔ መንፈሳዊነት ላይ መንፈሳዊ ህይወት ላይ በጣም አስፈላጊው ነገር ራሱ ኮንፊደንስ ሪያሊቲ። ብዙ ሰው የማይፈልገው ማን እንደሆነ ማወቅ አይፈልግም። ራሱ እንደ ራሱ ማየት አይፈልግም። ክርስቶስ እንደሚያየው ማየት አይፈልግም አብዛኛው ሰው እና ችግር የሆነብን ብዬ ማስበው ምንጀምርበት ስቴት አለ አይደል? ልክ ለውጡን ልንጀምር ስለ ምንጀምረው አስዩም ከምናደርገው እኔ እኮ ገዳም ይጃለሁ እኔ እኮ የሆነ አለ ከፍ ያለ ስታተስ ለራሳችን ይሰጣል። ከዛ ነው ጉዞ ምንጀምረው። ግን ጉዞ አይሰራም። ምክንያቱም ከትክክለኛው መነሻ አይደለም አይጀምረው። መጀመር ያለብን ራሳችን እንደሆነ
ኮንፍሮንት ማድረግ ራሳችን። ያዕቆብን ጌታ ታግሎት ነበረ። ዘፍጥረት ላይ ታሪክ አለ አይደለ? በበረሃ እየሄደ አንድ ሰውዬ መጣና ታገለው በኋላ ከዛ ስምህ ማን ነው አለ። ከታገለው ትግሉ መከራው የሚያመጣው መከራ በደንብ እሽት ያደርግሃል፣ በቃ እንድትሰማው ማለት ነው። ከዛ በኋላ ይጠይቃል ስምህ ማን ነው ሲለው ያዕቆብ አለ። ያዕቆብ ማለት ሌባ አታላይ ማለት ነው። እና አድሚት አደረገ እኔ ሌባ ነው። እና መጠሪያችን አሁን ደጋግመን የወደቅንበት ኃጢአት ቢሆን ስማችን ነው። ዝሙት ነው የሚሆነው፣ ሌባ ነው የሚሆነው፣ ሐሰተኛ ነው የሚሆነው። እና ዊሊንግ ነን ወይ እኔ ያዕቆብ ነኝ ለማለት ያዕቆብ አለ እና ተለወጠ። በኋላ ታሪኩን ስንመለከተው እስራኤል ሆነ ስሙ። እስራኤል ማለት እግዚአብሔር የመረጠው ማለት። እኛ ግን ዊሊንግ ነን ወይ መንፈሳችንን ስንጀምር አድሚት ለማድረግ አለ አይደለ? በጣም የምንወድቅበት የምናፍርበትን ኃጢአት እኔ ነኝ ስሜ እኔ ነው እኔ ዝሙት ነኝ ለማለት ዊሊንግ ነን ካልሆን አንቀየር። ምክንያቱም ልንቀየር የምንሞክረው ያልሆነውን ማንነት ነው ሌላ አለ እና ጋድ ከን ሴቭ ዘ ሲነር ዩ አር በት ሂ ካኖት ሴቭ ዘ ሴንት ዩ ፕሪቴንድ ቱ ቢ ይላሉ አንድ ሚስተር ናት። እና እግዚአብሔር አንተ የሆንኩን ኃጢአተኛ ማንነት እኮ ለማዳን ይችላል። አስመሳይ የቅድስና ልብስ ለብሰን ግን ያንን አያድነው የለማ ቢኮዝ ዛት ጋይ ዳዝ ኖት ኤግዚስት የለም የፈጠርከው ኢማጂነሪ ሰው ነው። እና መንፈሳዊ ጉዞ ስንጀምር ለወጡ አይደለ በቃ ኮንፎርት ማለት ራስ ማመን መጋፈጥ። ከዛ ለራስ በጣም የሚያስፈልገው በዚህ ለራስ ማመን እና አብዛኛው አሁን ዴሊሉ አሁን የቲክቶክ ጄኔሬሽን ጄዚ እንደዛ ይላል አይደለ ነው። በቃ አብዛኛው ሰው አድሚት አያደርግም ማለት ነው፣ ራሱን አያውቅም። ሰልፍ አዌርነስ ያለው ሰው በጣም ጥቂት ናቸው። ከባድ እኮ ስለሆነ ከባድ ስለሆነ ነው ደግሞ ውጤት የሚያመጥ አይደለ? ናቲንግ ኢን ላይፍ ኢዝ ኢዚ አይደለም። እና እንደ እግዚአብሔርን እኮ ነው የምናገኝበት ዋጋ። ይሄ እኮ ስኖት የሆነ ምድራዊ ነገር አይደለም። እግዚአብሔር እንዲያድንን ነው። ድህነት የዘላለም ሕይወት የዘላለም ሕይወታችንን ቁጭ ብለን ብዙ ጊዜ ራሳችን ዲስትራክት የምናደርገው ለዛ ስልክ አለ እና ስልኩ ሲያቆም ዘፈኑ ሲያቆም ማን ነው ያ ሰው? ዝም ሲል ክፉ ብቻውን ሲሆን ማን ነው? ያን ማንነቱን ክርስቶስ ፊት ወስዶ ጌታ ሆይ ይኸው ቀይረኝ ካላለ ሊለወጥ አይችልም። ይኸው እንካ ካላለ ለክርስቶስ ካልሰጠ አይችልም። አቅሙ እኮ የለውም። አቅሙ አለው አይደለም፣ ግን አድሚት ያለ ጌታ ሆይ እኔ ያለኝ ይበል። ፈቃዴ ፈቃዴ አልቻልኩም፣ ብርታቱ ለመለወጥ መንፈሳዊ ለመሆን ይኸው ይህንን የተሰበረ ማንነት ግን አብዛኞቻችን የተሰበረ ማንነታችን አይደለም ወደ እግዚአብሔር ነው ሰካክተን ምናምን አስተካክለን ሐኪም ቤት ስንሄድ እነዛ ነው እንደምንሄዱ። እኔ አሁን ታማሚ ነኝ፣ ስታመም እንዳመመኝ ሆኜ ነው እንጂ የምሄደው ዛሬ ደህና ነኝ ማለት ስጀምር እንዴት ያከመን ታዲያ? እና በጣም ኢምፖርታንት የሚመስለኝ አድሚት ነው። እና ያነሳው ፖይንት ላይ በጣም ጥሩ ነገሩ እግዚአብሔር ያስተለናል፣ የሆነ ነገር ያስተለናል። ከቀየረ በኋላ ከለወጠ በኋላ ወደዛ ላይ መመለስ መሞክር በጣም አድሚታንስን ግን ይሄ እኔ እንዲህ ነኝ፣ እኔ ደካማ ነኝ፣ እኔ ሰነፍ ነኝ፣ እኔ ኃጢአተኛ ነኝ፣ እነዚህ ነገሮች አክሴፕት ማድረጉ የመጀመሪያ ስቴፕ ይወስዳል። ግን ደግሞ ምን አይቻለሁ መሰለህ፣ ይሄን ነገር አድሚት ካደረግክ በኋላ ወይ ወደ ላይ ትወጣለህ ወይ ወርታች ትወርዳለህ፣ ወይም ደግሞ በቃ እኔ እንዲህ ነኝ ብለህ ደግሞ እዛው ትቀጥላለህ። ስፒሪቹዋል ህይወትም ላይ ያመጣው ኢቭን አክቹዋሊ ህይወትን አንድ ስቴፕ የተሻለ ማድረግ ላይ መንቀሳቀስ መስራት ላይ የሆነ ሰው በቃ እኔ እኮ ደካማ ነኝ አክሴፕት ካደረገ እኔ እንደዚህ ነኝ፣ እኔ እድለኛ አይደለም፣ እኔ ሰው የለኝም፣ እኔ ማማክሮ ሰው የለም፣ የሚረዳኝ ሰው የለም ብሎ ከተቀመጠ ብዙ ቦታ ይሄ አክሴፕታንስ አቢዩስ ስትደረግ ያየሁት እኔ ሰው የለኝም፣ ስለዚህ አሁን ሰው መፈለግ አለብኝ፣ የሚያግዘኝ ሰው መኖር አለበት፣ እኔ የድሃ ቤተሰብ ያለኝ ገንዘብ ሰጥቶ እስኪ ጀምር ዮናስ የሚለኝ የለም፣ ስለዚህ ያለኝ አማራጭ ራሴን ማውጣት ነው የሚል ሰው አለ ወደ ላይ የሚወጣ። በዛው ግን እኔ እባክህ እነሱ ምን አለባቸው? እነሱ እኮ የሀብታም ቤተሰብ ያላቸው ናቸው። ወደዛ ዳይሬክሽን ሄድ አይችልም። ወደዛ እንዳይሄድ ማድረግ የምንችለው መጀመሪያ አድሚት የምናደርገው ለክርስቶስ ነው። ለራሳችን ካመን በኋላ ለክርስቶስ እንወስድበታል። እሱ ቸር አባት ነው። ኃጢአታችንን ሂዝ ነው ጎይንግ ቱ ዩዝ የነገርነውን ነገር አይልስስ እንደዚ አይነት አመጣጣ እያወቀን እንኳን እኮ አይገልጥብን ማለት ይሸፍንልናል። እና መልሶ እኛን ለማጥቃት እኛን ለመውጋት አይጠቀሙም። የተሰበረ ማንነታችን ከሰጠነው ቃል ኪዳን እሱ ሸክማቸው የከበደ ይላል አይደለም። እኛ ብቻ የሚጠበቅብን አድሚት አድርገን ግን ወደ ክርስቶስ ጋር እንዴት ነው የምንሄደው ከሆነ በካህን ነው። አሁን እኛ ጋር አድሚት እናደርጋለን። ንስሐ ፕሮሰሶች አሉት እና መናዘዝ ሁለት አይነት መናዘዝ ነው ያለው፣ ሶስት ይሆናል ከዚህ ጋር። አንደኛው ለራስ መናዘዝ ነው። ሁለተኛው በጸሎት ለእግዚአብሔር መናዘዝ ነው ለእግዚአብሔር። ከዛ ሶስቴ ነው የምንናዘዘው በካህን ፊት
ለእግዚአብሔር መናዘዝ እዩ ቅድም ያለው አሁን ኃጢአት ማንሰራው የሚጠብቀን ሰው እያየን ስለሆነ ነው አይደለ? እና ወደዛ እንዳንወድቅ ይሄ በጣም በጣም በቃ እኔ ኃጢአተኛ ነኝ እኔ እኮ ምናምን ወደሚለው ይሄ ዲስፔር አለ አይደለ? ተስፋ መቁረጥ እንዳንገባ ወደዛ ገደል የሚይዙ ካህናት አባቶች ናቸው። ስለዚህ መናዘዙ ፕራይቬት ነገር አይደለም። ለዛ ነው ኦርቶዶክስ ቤተክርስቲያን ለዛ ነው ብቻህን አይደለም ቁጭ ብለህ እኔ እንዲህ ነኝ የምትለው። እንደዛ ካል አንተ ያልከው በጣም ያነሳው ፖይንት ነው። በቃ ይቀበለውና ኢንተርናላይዝ አድርጎት ማንነቱ ያደርገዋል። ፐርሰናሊቲ ያደርገዋል። ማንነታችን አይደለም ኃጢአት ማንነታችን አይደለም። እኛ ላይ የወደቅንበት በሽታ ነው። ማንም በበሽታው የሚጠራ ሰው እሱ እኮ ችግሩ እሱ በሽታው ማንነታችን እየሆነ መጣ እንጂ ማንም ክርስቶስ በበሽታችን አይደለም የሚጠራ። አልዓዛርን ከሞተ በኋላ 4 ቀን እኮ አልፎታል አይደለ? ምን ብሎ ነበር የጠራው? አልዓዛር። እኛ ሰው አንድ ቀን ሲሞት ምንድን ነው ሬሳው አስክሬን ነው አይደለ? ሬሳው አስክሬን የሚል ጌታ የለም። እሱ እኛ እንመነው እንጂ ጌታ ይለውጠዋል፣ ስማችን ይቀይረዋል፣ እሱ ማንነታችን። ካህናት ያስፈልጉት ለዛ እና ይሄ አሮገንት እንሆናለን አንዳንድ ያለ አይደለም፣ ወይም ደግሞ እንፈራለን፣ እናፍራለን። በቃ ስንፈጽመው ያላፈርንበትን ኃጢአት ስንናገረው ለመናዘዝ መናዘዙ እኮ አስፈላጊነቱ የእግዚአብሔርን ቸርነትን ብናስብ ባይዞ መናዘዙ እግዚአብሔር ይጠፋዋል ይሰራል አልረሳም። እግዚአብሔር ያያል ሁሉ ይመዘግባል ሁሉ አልጠፋውም የሰራን ኃጢአት። ስንናዘዝ ግን ካህን ፊት ቸርነት እንደሚያስቡ ችብለ ለካ ይኖሩ ሰርቻለሁ። የእግዚአብሔር መልስ ግን ምንድን ነው? ምህረት። ክብደቱን የምታውቀው ስትናገረው ነው። እኔ በጣም እሳ ላይ በጣም የሚያስደንቀኝ ነገር አስቢው አቃሉ ባይተወ ካህን ባይኖርስ ሶስተኛ አካል ባይገባ እና ዳይሬክትሊ ይህን ደግሞ የሚያምኑ ሰዎች አሉ አክቹዋል ሃይማኖት አለ ስለተዘረዘና አስቢው ሳቅ እንደተው መንፈሳዊ ነገር እንደው ይሄ ሂውማን እንኳን ስታስበው ነገሩ ዘክላለ ስለ ስታረገውና ስታወራው ኮምፕሊትሊ ዲፈረንት። ስታረገው እጅግ በጣም ቀላል የሆነ ነገር በቃል ለማውጣት ግን እንዴት ዳገት ነው። ከዛ ግን እኔ ፐርሰናል ኤክስፒሪየንስ ያደረኩት ስታረገው ቀላል ነው፣ ስትናገረው እጅግ በጣም ከባድ ነው። ከዛ በኋላ ግን ቀላል ነው መልሶ የሚሆን ማለት ለዋንስ ለንስሐ አባት የከልከኳቸው በኋላ ማለት በቃ ሄደ። ከዛ የእሳቸውም ሪስፖንስ የሚሆነው በቃ ነገሩን በጣም በቃ በልብ የረፍት እንዲሰማው የሚያደርግ ነውና ሁሌ የሚያስደንቀኝ ነገር ነው። ምንም አላልክም ረጅም ሰዓት በጣም አሁን ሳስበው የነበረው ከጓደኛዬ ጋር እያወራሁ ነበር። ምስኪ ግቢ የሚማር ዲያቆን ጓደኛ አለኝ ነው። ነገሩ በጣም ሲምፕል መሆኑ ነው ባይዞ አድሚት ማድረግ እንዳንችል ያደረገን እስካሁን በቃ ይህ ትውልድ ዋጋው ትልቅ ነው። የነገሮች በጣም የትልቅ ዋጋ ነገሮች ደግሞ ፕሮሰሳቸው ከባድ እንደሆኑ እናውቀው። ክርስትና እንደዛ አይደለም። ሸክም ቀሊል ነው ያለው ክርስቶስ። ለዛ አስበው የንስሐን ዋጋ እያየዋል። ከፕሮሰስ ሲምፕልነት በጣም ሲምፕልነቱ መናገር ክፍያ የለውም። በጣም እግዚአብሔርን ለማግኘት እሱ አቬለብል የሆነበት መንገድ አድሚት ማድረግ አልቻለም። ሲምፕል የሆነ ሰውነት አላ ሰው መሆናችን አይ ቲንክ ያታገለን ነገር አለ። የሆነ ሃርድ ወርከር መሆን እንደ መነኮሳት ወይ ቅዱሳን አባቶች ራሳችን በንትን ብለን ጌታ በዛ መንገድ ብቻ የሚገኘው ነገር በጣም ሲምፕል ነው። ከዛ ዋጋው ትልቅ ነው እና ያንን ሲምፕልነት አክሰፕት ማድረግ ነው እግዚአብሔር እንድናገኝ የሚያደርገን። ሂዝ ደ ሳይለንት ሊስነር ሜሪ ኮንቨርሴሽን ነው። አሁን እኛ መሀል ስለሱ ስናወራ ሂዝ ደ ሳይለንት ሊስነር ባይዞ አይሆን የቱ ጋር እንዳለ ግን አለ ጊዜ ያደርጋልና ጌታን በዚህ መንገድ ማግኘት ምናምን ዝም ብለህ ስታስበው በጣም ከባድ በዛው ልክ ፕሮሰሱ ሲምፕል አይ ቲንክ እሱን ነው እንደውም ከባድ የሚያደርገው። ይህን ኤግዛክት ነገር ትናንት ከአንድ ጓደኛዬ ጋር እያወራ ነበር ነው ስራ ሊሰሩ ነገሩ ምን ያህል ቀላል እንደሆነ ነገሩ። እንዲህ እኮ ነው ሲል አለም በፍጹም እንዲህ ሲምፕል ሊሆን አይችልም። እንደዛ መሆኑ ጭራሽ ስራ እንዳይሰራ ልናከብደው እንፈልጋለን። አንዳንድ ያሰባችሁ ሳታውቅም በትንሽ ኢንቨስትመንት ብስ እኛ አሁን ይላል ክላይንቶቹ ጋር ከተማሪዎች ጋር ሆነ ስሰራ ኢንቨስት የምታደርጉ ሲሪየስ ልትወስዱት ነው። ያቺ ኢንቨስትመንት አለብሎ ነገሩ በጣም ፎር ግራንት እንድንወስዱ አድርጎናል ብዬ አስባለሁ። በጣም ነው ማየውና ደወይ የምታወራበት መንገድ ወጣቱ እንዳይቀበል የሚያደርጉ ባይዞ ለአንተ ሲምፕል በሆነበት እዚህ ውስጥ ኮንክሪት የሚያደርጉ የሆነ ማይንድ ሴት ስትቀይረው ነገሮችን የምታይበት ነገር ስትቀይረው የምታደርጋቸው ሆኖች የተቀየሩ ሲምፕል የሆኑ
ይመጣሉ። የሚጋጭ ማይንድሴት ስላለ ማድረግ ካለብህ ነገር ጋርና ላድርግ ይገባኛል ብለህ የምታስበው አመለካከት ስለሚጋጭ ነው አክሰፕት ማድረግ ያለብህ እና ሲምፕልነቱ አክሰፕት ማድረግ እግዚአብሔርን አንኳሩ ይከፈትላቸዋል እኮ ብር ቤታቸው አስገቡ አይገርመኝ እኛ ልንረዳው አልቻለም ክርስቶስ ምን ያህል ቅርባቸው ነው። እንዴት ሰው መፈለግ ብቻ ያድነዋል። ይገርመኝ መፈለግ ብቻ ንስሐ እኮ መፈለግ ነው ያለብን። እኔ ንስሐ ቴክስ አድርግላችሁ ሐሙስ 10 ሰዓት በቃ አለቀ። ለነፍሴ ድነት ለማግኘት ምንም መጋጋጥ የለውም። ከዛ ሄዶ አስበው ከዛ ቅዳሴ የትኛውም ደብር ቅድመ ምዝገባ የለም ሪጅስት እንትን የለም መመዝገብ የለም መፈረም የለም። በምን ያህል እሷ እንዴት እንደምታከብረው ታውቃል። እና የሆነ ቀን እሑድ ሌሊት ሄደ ነጭ ለብሰህ ተሰልፈህ ካህኑ አቀብሎ ዳንክ ጌታን ስጋና ደም ተቀብሎ ተዋህደ ክርስቶስን ማግኘት በዚህ ልክ ቀላል መሆኑን አክሰፕት ማድረግ ስላቃተን ነው ለመዳን በጣም ይከብዱ ፕሮሰሱ ማለት ነው። እና ማመን በቃ እግዚአብሔር ፍቅሩ ነው እንዲቀላል ያደረገው በጣም ፍቅሩ ነው። እና የመጀመሪያ ሁለተኛው ሽሞሪ እግዚአብሔር ነው ፊት ለፊት መቆም ያለበት። የአፍራቻ አሁን አክሰፕት ማድረግና ራስህ እንደ ደካማ ማየት የሚባሉት ጉዳዮች እኔ በጣም በህይወት ምስክር ነው። ምንም ሳይኖርህ እግዚአብሔር ብዙ ማድረግ ይችላል እንደሆነ በጣም ምስክር ነው። እና ደሺልድ እሱ ነው አንተ አይደለም። ነገሮችን ማየት ያለብህ እሱ ውስጥ ሆነ ነው። አንድ አምባሳደር ወር ፕሬዚደንት ጥይት የሚከላከል መኪና ውስጥ ሆኖ ማለት ሊኩራራ አይችልም። ሱፐር ፓወር እና ኖሮት አይደለም መኪናው ማአት ነገር ብታዘምበት እሱ ሊነካው አይችልም መኪናው እና ከዛ ውስጥ ሆኖ ለሚያይ ሰው አንደኛ ሀምብል ነው ሂኖስ ሲከላከልለት እያየ ነው እንዴት እንደማይመጣ እያየ ነው። እና ሰዎቹም ደግሞ እንዲያዩት ማድረግ ይችላል። ይሄ ገብቷል። በዛው ልክ ነውና ሺልዱ እግዚአብሔር ነው። ነገሮችን የምታይበት መንገድ ሰው ደካማነትህን ስታምን የእግዚአብሔርን ኃያልነት እየመሰከርክበት ነው። አንተ አቅም አለህ ሲሉኝ እኔ አቅም እግዚአብሔር ነው። መኩራራት እንችላለን በእግዚአብሔር ይዘ ትቢት አለ እኔ አትበል እንጂ እግዚአብሔር በጣም መኩራራት እንችላለን። ስለ ሰልፍ ኮንፊደንት ነው ስናወራ ራስ ክርስቶስ ነው የተባለው። ለዛ በራስ መተማመን ሚንስ በእግዚአብሔር በክርስቶስ መተማመን እንጂ መካድ የማንችለው እውነት እኮ እግዚአብሔር የሚሳነው ነገር የለም። በቃ አለቀ። ሀው እንዴት ይህ መኪና ገዛው? እግዚአብሔር የሚሳነው ነገር የለም። ዓለምን የፈጠረ አምላክ እሱን አድሚት ማድረግ ነው። እና ቅድም ራስን ባዶና ማድረግ ያልኩ ሁሉም ከዚህ ጋር ይገናኛል። ራስን ሀምብል ስታደርግ እግዚአብሔር ስታዋርድ በምትሰራቸው የምታደርጋቸው ነገሮች ሁሉ የእግዚአብሔር እጅ እንዳለበት ስታምን ነገሮች እየሆኑ ይመጣሉ። ሰዎች በጣም ለረጅም ጊዜ የሚመኙት ነገር አንተ በሲምፕሊ ስታገኘው እና እግዚአብሔር ሊያሳይ ይችላል። እና ያንን አንተም ያገኘውን ነገር እነሱም አንተ አገኘህ ያሰቡትን ነገር የሚያዩበትን መንገድ ፊት ለፊትህ እግዚአብሔር ካረከው መስታወቱን እግዚአብሔር ካረከው እነሱም ያውቃሉ፣ አንተም ታውቃለህ እግዚአብሔር እንዳደረገው። እና በዚህ ቅድም አድሚት ስታደርግ ራስህ ደካማ ነኝ ምንም አልችልም ስትል ምንም አልችልም ለእግዚአብሔር በቅንፍ አንተ ትችላለህ። ያኔ ነው እግዚአብሔር የሌለበት ማንም የሌለበት ራስን አለመቻል መውደቅን ወደ ተስፋ መቁረጥና ወደማይሆኑ ነገሮች የሚቀጥሉ በዛ